ሰላም ውድ የቻናላችን ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬው ቪዲዮአችን የምናያቸው 20 ቁልፍ የአማርኛ ቃላትን ይሆናል። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወደ ቪዲዮ የምናያቸው ቃላት አንደኛውና የመጀመሪያው እሺ። እሺ ማለት በእንግሊዘኛው ኦኬ የምንለው ማለት ነው። ሁለተኛው አዎ አዎ ማለት የስ። ሶስተኛው አይደለም ማለት በእንግሊዘኛው ኖ የምንለው። እባክህ ወይም እባክሽ፣ እባክህ ወይም እባክሽ። ይሄ ማለት በእንግሊዘኛው ፕሊዝ የምንለው። ቀጣዩ ይቅርታ ማለት ሶሪ ወይም ኤክስኪውዝ ሚ የምንለው ነው። ትክክል ማለት በእንግሊዘኛው ኮሬክት ኦር ራይት። ቀጣዩ ቤት ማለት ሃውስ። ውሃ ማለት ዋተር። ቀጣይ ስም ማለት በእንግሊዘኛው ኔም። ምግብ ማለት በእንግሊዘኛው ፉድ። ገንዘብ ማለት በእንግሊዘኛው መኒ የምንለው ማለት ነው። ጓደኛ ማለት ፍሬንድ። ቀጣዩ መንገድ ማለት ሮድ ኦር ስትሪት። ጥሩ ማለት ናይስ ኦር ጉድ። በጣም ማለት ቬሪ። ቀጣይ ቡና በእንግሊዘኛው ኮፊ የምንለው ማለት ነው። ሻይ ማለት ቲ። ወንድ ማለት ሜል። ሴት ማለት ፊሜል። የመጨረሻው ትምህርት ማለት በእንግሊዘኛው ኤዱኬሽን። እሺ በዛሬው ቪዲዮአችን እነዚህን 20 ቁልፍ የአማርኛ ቃላትን አይተናል። በቀጣይ ቪዲዮ እስከምንገናኝ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰላም ሁኑ።